በምሽት የምናደርጋቸው ቀላል የሚመስሉን ልማዶች ጤናችን እንደሚጎዱና እድሜያችን ሊያሳጥሩ እንደሚችሉ ያውቃሉ? ከመተኛታችን በፊት ስልክ መጠቀም ሜላቶኒን የሚባለውን እንቅልፍ እንድንተኛ የሚያስችለን ሆርሞን በ20% ይቀንሳል። ይህም ለመተኛት እንድንቸገርና ሰውነታችን እንዲደካክም ያደርጋል። ሰላም ጤና ይስጥልኝ፣ ዶክተር ሳላምላክ ነኝ። በዛሬው ቪዲዮአችን ባለማወቅ በምሽት የምናደርጋቸው ጤናችን የሚጎዱ 4 ልማዶችን እናያለን። ቪዲዮው ለብዙዎቹ እንዲደርስ ላይክ እና ሰብስክራይብ በማድረግ ቀና ትብብራችሁን አሳዩን። አንደኛ፣ አምሽቶ መመገብ። አምሽቶ መመገብ በተለይ ደግሞ ቅመም የበዛባቸውና ስብ ያላቸው ምግቦች መመገብ የአሲድ መመለስ ወይም ቃር፣ የሆድ መነፋትና የማቃጠል ስሜት እንዲኖር ያደርጋል። ይህም ለጨጓራ ህመም ያጋልጠናል። ከተመገብን በኋላ ቶሎ መተኛት ሰውነታችን በትክክል ካሎሪ እንዳያቃጥል በማድረግ የስብ መጠን ይጨምራል። ይህም ከመጠን ያለፈ ውፍረትና ኢንሱሊን ሬዚስታንስ በማምጣት ታይፕ 2 ዲኤም ለሚባለው የስኳር በሽታ አይነት ሊያጋልጠን ይችላል። ስብ ያላቸውን ምግቦች አምሽቶ መመገብ የኮሌስትሮል መጠን ይጨምራል። ይህም ለልብ በሽታና ለስትሮክ ሊያጋልጠን ይችላል። ሁለተኛ፣ በተመሳሳይ ሰዓት አለመተኛት። ሰውነታችን ሰርካዲያን ሪትም በሚባለው የ24 ሰዓት ሳይክል ውስጥ ይሰራል። ይህም የእንቅልፍ ስርዓታችን፣ አእምሯችንና ሌሎች በሰውነታችን የሚካሄዱ ፕሮሰሶችን ይቆጣጠራል። በተለያየና ዝብርቅርቅ ባለ ሰዓት የምንተኛ ከሆነ ሰርካዲያን ሪትማችን ይዛባል። ይህም ለመተኛት እንድንቸገር፣ ትኩረት እንዳናደርግ፣ የድካም ስሜት እንዲኖርና ጥሩ ሙድ ውስጥ እንዳንሆን ያደርጋል። በተመሳሳይ ሰዓት አለመተኛት የደም ግፊት በመጨመር ኢንፍላሜሽን በመፍጠርና ሆርሞን በማዛባት በሽታ የመከላከል አቅማችን ይቀንሳል። ከዚህ ከፍ ካለ ግን ለልብ በሽታና ለስትሮክ ሊያጋልጠን ይችላል። ሶስተኛ፣ ከመኝታ በፊት ስልክ መጠቀም። ከመተኛታችን በፊት ስልክ የምንጠቀም ከሆነ ሜላቶኒን የሚባለው እንቅልፍ እንድንተኛ የሚያስችለን ሆርሞን ይቀንሳል። ይህም ለመተኛት እንድንቸገርና ሰውነታችን በቂ ረፍት እንዳያገኝ ያደርጋል። ይህም በጊዜ ሂደት ጭንቀት፣ ድባቴና የማስታወስ አቅም እንዲቀንስ ሊያደርግ ይችላል። ከመተኛታችን በፊት ስልክ መጠቀም፣ በተለይ በጨለማ ክፍል ስልክ መጠቀም የአይን መድረቅ፣ ብዥ ማለትና የአይናችን የማየት አቅም ሊቀንስ ይችላል። አራተኛ፣ ከመኝታ በፊት የአልኮል መጠጦችን ማዘውተር። ከመተኛታችን በፊት የአልኮል መጠጦችን መውሰድ ሪም ስሊፕ የሚባለውን የማስታወስ አቅማችን እንዲጨምርና አይምሯችን በትክክል እንዲሰራ የሚያግዘን የእንቅልፍ ደረጃ እንዲዛባ ያደርጋል። ይህም ትኩረት አድርገን መስራት እንዳንችልና የማስታወስ አቅማችን እንዲቀንስ ያደርጋል። ጥናቶች እንደሚያሳዩት የአልኮል መጠጦች ሜላቶኒን የሚባለውን ሆርሞን ይቀንሳሉ። ይህም ለመተኛት እንድንቸገርና ሰውነታችን በቂ ረፍት እንዳያገኝ ሊያደርግ ይችላል። ከመተኛታችን በፊት መጠጥ መጠጣት ጉበታችን ላይ ጫና በመፍጠር የጉበት የማጣራት አቅም እንዲቀንስ ያደርጋል። ይህም ለሰውነታችን ጎጂ የሆኑ ንጥረ ነገሮች እንዲከማቹ ከማድረጉም በላይ ጉበታችን ውስጥ ስብ እንዲከማች ሊያደርግ ይችላል። ከመተኛቶ ቢያንስ ከ2 እስከ 3 ሰዓት ቀደም ብሎ መመገብ፣ የእንቅልፍ ሰዓቶን ተመሳሳይ ማድረግ፣ ከመተኛቶ በፊት እንደ ቡና አይነት ካፊን ያላቸውን መጠጦች በመቀነስ፣ ከመተኛቶ በፊት ቢያንስ ከ30 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ ስልክ ባለመጠቀም፣ በቂ ውሃ በመጠጣትና ከመተኛቶ ቢያንስ ከ3 ሰዓት በፊት አልኮል ባለመጠጣት ጤናውን ይጠብቁ። ቪዲዮው ይጠቅማል ብለው ካሰቡ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ።